ስለዚህ ከለር አለው ማለት ነው። አላህ መልክ አለው፣ ውበት አለው። ኦኬ የሚታይ ቁንጅና አለው። አደምስ ምን አይነት ነው ነው? እኔ እዚህ ጋር የምለው ማለት ነው እፎይ፣ ለምሳሌ ቁርአን ላይ አላህ ይሰማል ብሎናል አይደለ? አላህ ያያል፣ አላህ እግር አለው ብሎናል አይደለ? እኛ ሙስሊሞች ምንድን ነው የምንለው? አላህ እግር አለው ግን እኛን አይመስልም። እንዴት የሚለውን ጥያቄ አንጠይቅም። እንዴት የሚለውን ጥያቄ እንዴት አይነት እግር ነው የሚለውን ጥያቄ አንጠይቅም። በቃ ኦልሬዲ እንደተቀመጠው ነው። አላብራራውም፣ እሱ አላብራራውም፣ ነቢዩም አላብራሩትም። ፓለስቲን እኛም አልጠየቅንም። ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው፣ እንዴት አይነት ነው ብለን አልጠየቅንም። ሪፕሬዘንት እያደረጋችሁን ለዛ ምላሽ እየሰጣችሁ ነው። እኛም ወፍራም ነው፣ ቀጭን ነው፣ እንዴት ነው ይህን ከናል ጥያቄያችንም አልጠየቅ ነው። የተጻፈው ላይ ብቻ ነን ያለ ነው። ፕሪሳፖዝ ያደረጋችሁትን ለዛ ምላሽ አትስጡ። ይሄ ፋላሲ ነው። እንደዚህ አይነት ነገር አትስሩ። ሉክ አዲሱ ለምሳሌ አይሰውም አለ ወርድ አለ ሉክ ምሽከተር መሳቢ ላይ የሚገኝ ነው። ክርስቲያን እንትን አድርገው ትንሽ አጥበው ታጠባንሳ አይሰው ማለወርድ ኢን ሞስት ቢዩቲፉል ፎርም በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ። በሚያምር ቅርጽ በሚያምር ፎርም ያ ቅርጽ አይቶታል። በሚያምር ሱራ ማለት ነው። ያ ሱራ የምትለዋ ቃል የገባችሁ ኤግዛክትሊ ለአደምም ተሰጣለች፣ ለጅብሪልም ተሰጣለች። ሱራ የምትለው አክሰንት እቺ ቆንጆ ማለት ነች። አሰንት አሰን ያ ቆንጆ ማለት ነው። አሰን ያ ሱረቲ ማለት ነው። የሱ ኢሜጅ ሱራው ማለት ነው። ሱረቲን ሳይሆን ሱራህ ነው። ቀጥሎ ከተነበበ ቲን ተብሎ ይቀጥላል። እዛ ላይ ከቆመ ደግሞ ሱራ ተብሎ በማን እንትን ነው የፈጠረው? እሺ ቆንጆ ነው አይደለም? ጥያቄ ምንድን ነው? ከመጀመሪያው ጀምሮ አረበኛው ማለት ነው። ስለዚህ አላህ ቆንጆ ነው። አላህ በቁንጅና አላህ ቆንጆ ነው። መሐመድ አላህን በቁንጆ መልክ አይቶታል። እንስማማለን። እስኪ ሀዲሱን ከላይ ጀምሮ ላንብበው። ከላይ ጀምሮ ገብቷል። አሁን እቺ መሀል ላይ ያለችው ቁንጽል ሀሳብ አታምጡ። ቁንጽል ሀሳብ ሳይሆን ለውይይት ከሆነ ቀጥል። ምን አንጻር ነው የሚለውም ለማወቅ ከዚህ ጀምር አንብብ። ዋን አብድራህማን ኢብን ካኢሽ ዋለ ረሱላ ሰለላሁ ዐለይሂ ወሰለም ረቢ አዘወጀል ፊ አሕሰን ሱራ ጨርሰዋል። አንብበህ በነገራችን ላይ ዋናውን ሀሳብ አግኝተዋል። ስለዚህ አላህ ቆንጆ ነው። አላህን በቁንጅና አይቶታል። ሉክ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ሁለት እግር አለው፣ ባት አለው። ቆንጆ ነው። አሁን ሱራ 95 4 አንድ የክርስቲያን ፈተው እኔ እንትን ምለው ማለት ነው። እፎይ ይሄ ሀዲሱ ማለት ነው ነቢዩ ያዩት በህልማቸው ነው። ገብቶሃል? አላህ ደግሞ ቁርአን ላይ ተገልጦ የታየው ለሙሳ ብቻ ነው። እሱም ደግሞ አየው የሚባል ደረጃ አይደለም፣ እንደተገለጠለት ነው። ተራራው አመድ የሆነበት ከዛ ወደቀ ሙሳ። እንደዚህ የሚል ሀዲስ አለ። ችግር የለውም። የነቢያት ህልም ወይ ነው። ትክክል ነው። የነቢያት ህልም ብሏል ነብዩ። ስለዚህ
ማተር አያደርግም። ኤኒዌይስ እችኛውን አንብባት። አሁን መጣል እይ አደምን ነው የፈጠረው አይደል? አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው። በአማረ አላህ ምንድነው? ቆንጆ ነው። ስለዚህ አላህ አደምን በእሱ መልክ ፈጠረው ወይም ደግሞ በእሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው። እሺ እዚህ ላይ አሕሰነ የሚለው አሕሰነ ማለት ለውበት ብቻ አይደለም። አንደኛ አሕሰነ ለምሳሌ ስራን ማሳመርም አሕሰን ነው። መልካም ነገርም ማድረግ አሕሰን ነው። እዛ ቀጥሎ ያለውን አንብበዋ። ትስማማለህ አይደል? እሺ ቅድም ያልከው አሕሰን። እሺ የመልክ ማማርም አሕሰን ነው። እሺ ሰውን በጣም በአማረ አቋም ላይ ፈጠር ነው። ኦኬ ለምሳሌ አንተ በጣም የምታምር ቆንጆ ልጅ ለሌላው የሚያምር ላይሆን ይችላል። ማማር ለሁሉም ማማር አንድ አይነት አይደለም። የፈጣሪ ማማር እና የአደም ማማር ሰዎችን ልጆች በጣም በአማረ ሁኔታ ፈጠራቸው። ይመሳሰላል ለማለት ነው አይደል? አንተ ማማር በራሱ ላይ በእኛ አእምሮ ራሱ ሰው ከዛ በኋላ ምንድነው እሱ ቅርጹንም ነገረህ እኮ ሰውን በሚያምር በጣም በአማረ አቋም ምን በሚያምር በአማረ አቋም ላይ ፈጠር ነው። ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረው። ስለዚህ ውበት የሚገልጽ ነው አይደለ? ቴንክ ዩ። አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው። እይታ ቁንጅና ግራስ በሚያደርገው ምንን ነው? ውበትን ነው አይደለ? ስለዚህ በቆንጆ ቅርጽ አየሁት አለ። እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ። ምን ልዩነት አለው ታዲያ? እዚህ ላይ ልዩነቱ ምን እንደሆነ ታውቃለህ? የፈጣሪ ማማርና የሰው ልጆች ማማር እንዲያው በሰው ልጆች መካከል የማማር ልዩነት ያለው እንደው ማማሩ ሪያሊቲ በሰው ልጆች በፍጡራን መካከል ማማር ራሱ ልዩነት አለ። የለውም ማለት ልዩነት አላቸው ነው። የለውም ብለን መከራከር እኮ እንችላለን። የለውም ብለን መከራከር እንችላለን። ለምን? አላህ አደምን ሲፈጥረው በራሱ አምሳል ነው የፈጠረው። አላህ ቆንጆ ነበር። ልክ አደምን ስለ አሕሰን ስለ ቁንጅና እያወራን ፈጠረው። ስለ ቁንጅና እያወራን ስለነበረ ነው ወደዚያኛው ወደኋላ እየተመለሰ ስለሆነ ሁለቱ ጋር የተጠቀሰው አረብኛ ቃል ተመሳሳይ ነው አይደለ? ኢቨን ከስራና ደማ ምናምን እንኳን ልዩነት የለውም፣ ተመሳሳይ ነው። ቃሉ አይደለም፣ እኔ በቃሉ ላይ አይደለም። ማማር የሰዎች ውበት ራሱ ልዩነት ያለው፣ ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም። ምንም እንኳን ያምራሉ ለአንተ ያማረ ህንፃ ለእኔ ላያምር ይችላል አይደል? ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል? ሪላቲቪቲ ነው አይደል? አሕሰን ያ ሪላቲቪቲው ግን ለአንተ ነው የሚሰራው። ከአደም ጋር እና አላህ ጋር ግን አይሰራም። ምክንያቱም አላህ አደም የመጀመሪያ ፍጡር ነው። ፍጡሩን አሕሰንን እዚህ ላይ ያለውን አሕሰንና ያኛውን አሕሰን ስላመጣህልኝ እኮ ነው። ስላማሩ ብቻ ይመሳሰላሉ ማለት አይደለም። እንኳን በፍጡራን መካከል ማማር ልዩነት አለ። ልስማማለህ ካዲድ ልስማማለህ። አላህ ያለው ፊት አለው። ያ ፊቱ ደግሞ ቆንጆ ነው። በቆንጆ አየሁት አለ ሙሐመድ ነብይህ። አደም ደግሞ አላህ ሲፈጥረው ቆንጆ አድርጎ እንደፈጠረው በቆንጆ ቁመና እንደፈጠረው ነገረን። አላህን ደግሞ በቆንጆ ቁመና እንዳየው ነገረን። ቃላቶቹ ተመሳሳይ ናቸው። ስቲል አንድ አይደሉም እያልከን ነው። እሺ ይሁን። ሁለቱ ጋር የተጠቀሙ ቃላቶች ተመሳሳይ ነው። ቃላቶቹ የተለያዩ ናቸው። ነው አድበስብሰን እናልፍ። አድበስብሰን እያለፍን አይደለም። ቃላቶቹ አንድ አይደሉም እያልኩ አይደለም። ማማር ልዩነት አለው። በፍጡራንና በሰዎች መካከል ቀርቶ በፍጡራንና በፍጡራን መካከል ራሱ ልዩነት አለው ማማር። ችግር የለውም እኮ እኔ ችግር የለብኝም እሱ። ስለዚህ ነው አይመሳሰልም። ማማሩ ነው የማይመሳሰለው እንጂ ቃሉ እኮ አንድ ነው። ካሊድ እኮ አንዴ ቃሉ አንድ ነው። ስለዚህ ለአንተ አሁን
ቃሉ አንድ ስለሆነ እንዴት አንድ ይሆናል? ፕሊዝ አላህ የተሻለ ቆንጆ ነው፣ በቃ ከአደም የተሻለ ቆንጆ ነው ብዬ አርጊው ላድርገህ። እሺ ባታመጣም እንደዚ አይነት ማስረጃ ልታመጣ እንደማችል በአቅም ስቲል ምንም እኔ ማተር የሚያደርገኝ አይደለም። በቃ አላህ ስታይ ምንድነው አቋሙ? ቆይ አንዴ ያስጨርሰኛ። ስለዚህ አላህን መሐመድ በቆንጆ ቅርጽ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈጠረው። ከዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደኔ ፈጠርኩ ቆንጆ አድርጎ አለ አላለም? ሐዲሱን ክፈተው። በሱ ላይ አልተስማማንም። ሐዲሱን ክፈተው። አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገቱ ውስጥ ከገባ ምን አልከኝ? ምኑን ነው አላለም ያልከው? ምኑን ነው? በመልኬ ፈጠርኩት፣ በእኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው ክርስቲያን ክፈተው። የቅድሙን እያመጣልኝ መልኩን አያካትትም የሚለውን እስኪ ያሳየኝ። ይሄንን ምን ላሳይ? ሱራ መልክን ያካትታል አያካትትም? ኖ ኩዌሽን። ያካትታል አያካትትም? ኖ ኩዌሽን። ምን ኖ ኩዌሽን? አዳዝት ሚል ጥያቄ ያካትታል። ቴንኪው ጨረስን። ስለዚህ እዚህ ጋር የተጠቀመው ምንድን ነው? ኢሜጅ የሚለውን ሱራ ነው የሚለው። ኦኬ ሐዲሱን ታስታውሳለህ ክርስቲያን? ፊቱ የምትለውም ደግሞ ፊት ስፔሲፊክ ገልጾ ራሱ የተናገረበት አለ። ስለዚህ እኮ እዚህ ላይ አርጊመንት የለንም እኮ ኢሜጅ የሚለው ሱራ ስለመሆኑ ምንም እኔ አርጊመንትም አላቀረብኩም እኮ። ያንተ ፖይንት አልገባኝም። ነገ በደንብ ስታስታውሰው ይገባል። አይ መግባባት የምንችል ከሆነ ነዋ። አሁን እዚህ ላይ ሱራ ኢሜጅ ስለመሆኑ ምንም እኔ እንትን የለኝም። አረብኛ ትራንስሌትም ማድረግ ትችላላችሁ። ኢሜጅ ነው። ስለዚህ ይህ ከሆነ ደግሞ እንደዛ ከሆነ ስለዚህ አርጉሜንቴን ጨረስኩኝ። ምን ብዙ እኮ ክርክር አያስፈልግም። ለዛ እኮ ነው ሾርት ሜተድ መጠቀም ይቻላል። ፊቱን አያካትትም ብለህ ሞገትከኝ። ሱራን የተጠቀመው ፊቱን አያካትም አይደለም ያልኩ። አላህ በአደም ፊት አልተፈጠረም ብለኸኛ ነበር። በአደም አምሳል አልተፈጠረም ነው ማይ አርጊመንት። ሱራ ፊት አይደለም ብዬ እንዴት? እሺ አሁን ዝቅ አድርገዋል። በመረጃ ነው እንጂ እኮ በመሳቅና በእንትን አይደለም የምንሟገተውና የምንተማመነው። አንብበው እሺ። በሴም አያ 25 ጊዜ መረጃ ያቀረባችሁት እኮ ይህንን ነው እኮ የተለየ ነገር አይደለም እኮ። አላውቀውም ማለት እኮ ቀድሜ አላውቀውም ስላልክ ፕሪቪየስሊ አላየሁትም ነው። ካየሁት በኋላ ደግሞ ትርጉሙን ሳይ እናንተ በምትሉት መልክ እናንተ ባብራራችሁት መልክ አይደለም። አንተ እንዳልከው ነገርኩ። ይኸው አሁን ሂሚሌት ባደርግ ደስ ይለኛል። ከፍ አድርጌ መረጃ እንዳሌለ ሰው እንዳያውቅብህ ባደርግ ደስ ይለኝ ነበረ። ግን መረጃ እንዳለህና እንደሚያውቅ እያደረግህ ስለሆነ ለኦዲየንሱ ከራስህ ተረት እያወራ እንደሆነ እንዲያውቁት መረጃ እንደሌለህና ዝም ብለህ እያወራ እንደሆነ ኦዲየንስ ማወቅ ስላለበት መረጃ ክፈት እስኪ። አንተ የምትለውን ሳባ አይደለም የምጠይቅህ፣ ነብይህን አይደለም የምጠይቅህ። ሉክ ነብይህን አይደለም የምጠይቅህ፣ አታመጣም። እኛ ያልነውን ያለው ነብይህ። ሳባዎችን አይደለም የምጠይቅህ፣ ሳባዎቹ እኛ ያልነውን ነው ያሉት። ታቢያኖችን አይደለም የምጠይቅህ፣ ታቢያኖቹ እኛ ያልነውን ነው የሚሉት። አንተ ከዛ በኋላ የመጡ ራሱ አታመጣም። እስኪ አሁን ካልኩ ውስጥ አንድ ማስረጃ አንጣልኝ። አንተ እንዳልከው ለምሳሌ እኛ ያልነውን አላህ በመልኩ አደምን ፈጠረው የሚለውን ሳባዎቹ እንደዛ አላሉም፣ ወይንም ደግሞ ነቢዩ እንደዛ አላለም ያለ ታቢያንም ሆነ እዛም ከመሄዴ እዚህ ላይ ትርጉሙ ላይ ራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ ራሱ እኮ ሂስ የሚለውን ለአደሙ ነው የተገለጸው እያልኩ እኮ ነው። እዛም ፋርዘር ሳንሄድ ሂዝ ማለት ምን ማለት ነው? አዳም ማን ነው እንደዛ ብሎ ይፈታል? የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል?
ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣህልኝ፣ የአረብኛውን አመጣህልኝ። እንግሊዝኛውም አይልም ፊት ለፊት አድርገህ ራስህ እኮ ነው ያሳየኸኝ። አላህ በመልኩ ፈጠረው ከተባለ የማንን እንትን እየሰጠ ነው? ገንዘብነትን ለአላህ ነው እየሰጠ ያለው። እዚህ ላይ ስለ ገንዘብነት የተወራ ነገር አለ። ባለቤትነት ለማለት ነው። ገንዘብነት እያልኩ ያለው ባለቤትነት የሚያመላክት ነው። ንብረትነት ማለት ነው። ፖዚሽን ወይም ማለት ነው። ስለዚህ የትኛውንም ሰለፍ አታመጣም። እሱ የሚሆነው ምንድነው? እሱ ያንተ ይሆናል፣ ተረት ተረት ይሆናል ማለት ነው። ኖ ለምን ማስረጃ አምጣ። እሺ አንድ ማስረጃ ጥቀስ። ሪፈር ላድርጌ ላምጣ አልኩህ አይደል? በዚህኛው ጉዳይ መልሰህ ራስህ ነው ያመጣኸኝ። መልሰህ ወደዚህኛው መረጃ ያመጣኸኝ ራስህ ነህ። ሪፈር አድርጌ መረጃ